እንድታጎርሰኝ እኮ ነው የቆምኩት። እንድታጎርሰኝ እኮ ነው የቆምኩት። እሺ ነው እውነት በእጅ ነው እኮ መጉረስ የፈለኩት። እሺ ቆሊ ካጠባ ችግር የለውም የመታጠብ ነው። አንተ ስትበላበት አልነበር እንደው የኔ አንበሳ እንዴት ነህ? ኧረ እግዚአብሔር ይመስገን። ፈጣሪ ጌታ እግዚአብሔር አንተ ይጠብቅ። እንደወደድክ ባሪ ይጠብቅ። ይጣፍጣል። አሜን። ሳታበዛ አንድ ድገመኝ። የተባረከ ይሁን። ጨረስክብኝ እንዳትለኝ በኋላ አይደለም እግዚአብሔር ነው ወዳለው። እሺ ነበር ወይኔ አፍነ ልገለኝ ነው እንዴ? አይደለም በፍቅር ነው በፍቅር አፍነ ልገለኝ ነው። አረ ይበቃኛል። አይበቃም። እዚሁ ሙቼብህ አይበቃም። ናዚ ያስጣላል። ማም ግን ድሃት ይወዳል። የኔ ጌታ ምን ዳምኑ ይጠላል ብለህ ነው ወንድም አለ። አንዳንተ እየጠሉ እኮ ነው። እውነት በል እግዚአብሔር አሁን ስራ እኔ አሁን ስራ ባሰራክ ትሰራለህ ዛሬ? እሰራለሁ። እውነት በል እግዚአብሔር የኔ ጌታ። አረ ጨረስኩብህ። አረ ምን ጨርሳለህ? ዮሐንስ ይባላል። ዮሐንስ አቤት። በቃ ዕቃህን ያዝና ና ስራ ልስጥ ዛሬ። ከኔ ጋር ስራ ሰርተህ ከዛ ወደ ቤታችን እንለያያለን። ያጎረስከኝን ቢያንስ ና ቶሎ በል አስተካክልና ይዘና። ደህነት ጫው የታባቱ እግዚአብሔር ይመስገን። ውለታ መለሸ በዚህ ምድርም አልችልም። የአባቴ አምላክ የእናቴ አምላክ ያንተ ፈጠረ አምላክ ከሰማይ ውለታ ይመልስ። እውነት ነው። ባይበላ ራሱ በቃ መንፈሱ እንደምረካኝ እውነት ነው። ባይበላ ራሱ እኔ እንኳን ደስ አለህ እንዳልኩ እኔ መልእክተኛው ነው ስሜ። ሰዎች ናቸው እንደዚህ አድርግ ያሉ የሚልኩ። ምግብህን አበላኸኝ ያለ ስስት አጎረስከኝ። እውነት ነው። ሳትጠየፍ ደሃ ብለህ ሳትጠየፍ አንዳንድ ሰው ቢሆን ይሄን ማከናቶና እንደውም በሳክል እያለ አይበላም፣ ግን አንተ ደግሞ በላክ። ይሄ ምንድነው? ለሰው ወዳጅ ይሄ በልቼ ስላደኩ ነው። እቺ ስንት ትመስልሃለች? አራታው ምንድነው? ተው ያስዋክ 5000 ብር ናት እሷ። እቺንም ጨምር። አራም እቺንም ጨምር። እቺንም ጨምር። ስንት ሆነ አሁን? 5 10 15 20 ሺህ ብር 20 ሺህ ብር ያንተ ነው እሱ። እድሜ ልክ ተፈጥሮን ቆጥሬ ማላቅም። ይሄ ጌታ እንደንም እውነት ነው። ለብሽ ማላቅም የማታ ህልሜ ይሁን ቀን ይሁን ነው የምለው ነገር ምንም ነው። በህልሜ ይሁን በእውኔ ይሁን ነው። ይሄ ጌታ እውነት ለዚህ እሺ መጽሐፉ ልስቶ ይመጻፍ የኢየሱስ ክርስቶስ ይሄ ጌታ ችግር የለውም። እኔ አለኝ እንደሰጠኸኝ ነው የምቆጥረው።
እኔ ከእንግዲህ ወዲህ ምንም ቤቱን ተከራይቼ እኖራለሁ። ትንሽ ብር እኮ ነው፣ ምንም አያደርግልህም። እውነት እኮ ትንሽ ብር አይደለም። አንድ ቤትን ተከራይቼ አሁን ወደፊት ኑሮን አሻሽላለሁ። ከእንግዲህ ጎዳናም አላድርም። ወን ካልፈልገ ወደ ሀገርም ሄዳለሁ። እውነት ነው። ከነገደ ጀምሬ ሄዳለሁ። ወይ ሀገርህ መግባት ነው ይሻለው እንጂ አሁን የሀገሬ ዲላ ነኝ። እውነት ነው። እሺ ዲላ ነኝ። ቀጥታ አሁን ወደ ዲላ ገባለሁ። እውነት ነው። ቤተሰብ አለኝ። ዲላዎችም ይቀበሉዋል። አይቀበላሉ። አንተ ለኔ ስትል አይደለም እኔ እንደምሆድ ብቻ አልጨርስም። እውነት ነው። እኔ እንዳንተ የራቡት እንደኔ ያሉት ያንተም ያስታወስ ውለታንም እኔ እንደምወረዳለሁ እነሱን እኔ ብቻ መድቃት አይበቃም። የነሱን አንድ ላይ ትወስዳለህ። እኔ ጌታ አመሰግናለሁ። እኔም አመሰግናለሁ። እውነት እንኳን ደስ አለህ። እንኳን ተገናኘን። ደስ ብሎኛል። እንኳን ደስ አለህ። እውነት ምን ሊበለው? እሺ ምን ልግዛሽ? አንተ ምን እኔ አባ ምንም አልፈልግም። እኔ ጌታ አንተ ደስ ሲልህ ብቻ ነው ማየት የምፈልገው። እኔ ደስተኛ ነው። እውነት በቃ ምን ወርቶና ቢሞትም እውነት መንግስት ሰማት ይላል። ነፍስ ራሱ ደስተኛ ነው። እውነት አይገርም? እውነት በዚህ ምድር ተውና መንግስት ሰማት ራሱ ሲያት ደስተኛ ነው። እውነት እንኳን ደስ አለህ። መልካም ጊዜ ይሁንልህ። ከዚህ በኋላ በቃ ሰላም ሁንልኝ አባቴ። እሺ እሺ እሺ